አንዳንድ ሰው ግን የሚገርም ነው እኮ ሲወጣ ከቤተክርስቲያን። ዝም ብላችሁ አስቡት። በሰው ዘንድ ሴተኛ አዳሪ ተብላ የምትታሰብ ሴት ነገ ቅድስት ሆና ብትጠራ ምን ትላላችሁ? ለሰው የማይቻል ለማን ይቻላል? አታውቁትም። እዚህ እንዲህ ነኝ አትበሉ። እሺ ክርስቲያኖች፣ ዓለማዊ የሆኑ ሰዎች ትልቁ ችግራችን እኔ በዝሙት ነው ያለሁት፣ አሁንም እጠጣለሁ፣ አሁንም እሰክራለሁ፣ አሁንም ዘሙታለሁ፣ እኔ እንዴት ነው የምሆነው? ማርያም ግጻይት ማየት ነው። መቼ እንደሚመጣ እግዚአብሔር ካናውቅ እሷ የመጣችው እንኳን ዓላማዋን ለመጸለይ እኮ አይደለም፣ ኪዳን ለማድረስም አይደለም፣ ለማስቀደስ ስጋው ደግሞ ለመቀበል አይደለም፣ ወንዶችን ለማሰናከል ነው የመጣችው። አሁንም በእርግጥ አንዳንድ ንግስ ቦታ ላይ እኮ እንደዛ ነው የሚመስለው እኮ ሴቶቹ አለባበስ። የሁሉም ሳይሆን የእናንተ እንኳን አይደለም ያልመጡት ነው። እሺ እናንተ እንደዚህ አታረጉ። እንደ አንዳንድ ሰው አላያችሁም ነው ክብረ በዓል ንግስ ሆኖ ሰው ምን ሆኖ ነው የሚለብሰው ትላላችሁ። አንዳንዱ እኮ ጂም ቤት ይጠራ ነው የሚመስለው፣ በቁንጣ ይመጣል። ጂም ቤት እኮ ለሚጠራው ይሄ እኮ እግዚአብሔር ቤተክርስቲያን ነው። ከዚህ ስኮላርሺፕ ደርሷቸው ህንድ የሚማሩ ሰዎች ታውቃላችሁ፣ ማስተርስ ምናምን እዛ ላይ የህንድ ማላንካራ ቤተክርስቲያን አለ እና ከኢትዮጵያ ስትሄዱ ህንድ ለማስተርስም ፒኤችዲ ለመስራት ሲሄዱ ሰዎች ከኢትዮጵያ ኦርቶዶክስ ቤተክርስቲያን የመጣው ስትሏቸው ልብሳችሁ እንደዚህ ዳሰሳሉ ታውቃላችሁ። ከተቀደሰ መካን የመጣው ብለው ማለት እና አንዱ የኛ ጓደኛ ቁንጣ ለብሶ ልክ እንደዚህ እንደ ኢትዮጵያ ሄደ። እንዴት የህንድ ማላንካራ ኦርቶዶክሶች እንደሰደውት ብታዩ። አንተ ኦርቶዶክስ አይደል በቁንጣ ትመጣለህ? ያን ከመሰለ ቅዱስ ሀገር መጥተህ ነጠላ እንኳን አትለብስም አሉ። እና በጣም የሚገርማችሁ ነው ህንዳውያን የህንድ ኦርቶዶክስ ከኛ ጋር ኦሪየንታል ናት ታውቃላችሁ። ህንድ ኦርቶዶክስ ቤተክርስቲያን የሚገርም እኮ ነው። ነጠላ ለብሳችሁ ስታስቀድሱ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከወጣ ከተቀደሰ ሀገር ነው የመጣው ብለው ልብሳችን እንደዚህ ዳሰው እንደዚህ ይቀባሉ። የተቀደሰ ስፍራው የነካ ነው ብለው። አቤተኛ እኮ ምን ቀልዶ እኮ የሌለም። እኛውም በልመና ነጣል ምን ለብሰው አረ ምን በሱ ከኋላ ተቀመጡ ወደ ፍላይ ተቀመጡ ጥቅስ እንፈልጋለን። አረ በመከራ እኮ ነው። አረ ባካችሁ ይሄኔ እኮ አስጫዋች ቢሆን ኖሮ ፕሪሚየር ሊግ ቢሆን ኖሮ እንደባደባለን። እዚህ ጋር ምን እናርጋው? ደምረቱን መጫወቻ እናርጋው። ስሙ ራሱ ደስ አይልም። አውደ ምህረት የምህረት አውድ እኮ ነው እናንተ። ለተጠጋው እኮ ምህረት የሚሰጥበት እኮ ነው። ትቀልዳላችሁ። ይሄ እኮ እውነተኛ ሰው እኮ የሚቆምበት ነው። ትቀልዳላችሁ። እንኳን ኑ ተብለን ቀርቶ በልመና ሲገኝ ነበር እንዴ? ስሙ እኮ ራሱ እኮ የምህረት አውድ ነው። የበደለ ኃጢአት የሰራ ሰው እግዚአብሔር ይማርህ የሚባልበት አውድ እኮ ነው እናንተ። የእግዚአብሔር ታቦት እኮ ሲወጣ የሚቆምበት አውድ እኮ ነው አውድ። ከፍ በኋላ ላለን ወደ ፍለል ለመጠጋት ጥቅስ የሚያስፈልገን ክርስቲያኖች ነበርን እኛ። እዛ ኳስ ጨዋታ ከምናይበት ከደስ ቤት የበለጠ ክብር የለውም ይሄ ቤት። የበለጠ እግዚአብሔርን ስም ለመስማት ቃሉ ለመስማት መጓጓት አልነበረብንም? ይሄ እኮ አውድ እኮ አውደ ምህረት ነው። መድረክ እኮ አይባልም። አውደ ምህረት የምህረት እኮ አውድ ነው። የተጨከነባቸው አጉል ፍርድ የተፈረደባቸው ፍርድ የተጋደለባቸው ፍትህ ያጡ ሰዎች ኃጢአት የሰሩ የወደቁ የተጨነቁ ሰዎች እግዚአብሔር ይማርህ ይቅር ይበልሽ ደስ ይበልሽ ቁም እንባልበት አውድ ነው እኮ እናንተ። ማርያም ግብጻይት ሳታድር ሳትውል የዛኑ ቀን ገዳም ገባች። ይቻላል። ዓለማዊ ሰው መመነን ይችላል። ዓለማዊ ሰው አስቀዳሽ ሞልች ሰው ያወራል። አዎ ያወራል። እዛ በጣም የሚገርማችሁ እዛ እሷ በመነችበት በረሃ ውስጥ አንድ ሰው ምን ይባል አባት አየ። ጸለየና እኔ ግን እግዚአብሔር ሆይ አሁንም ልክ እንደ ቅድሙ አይነት አባት ሰው ምን የተባለ አባት እንግር እዚህ ገዳም ውስጥ ጭው ያለ በረሃ ባህታውያን አሉ፣ ግን ገዳም ውስጥ ተሰብስበው ትንሽ ከገዳሙ ራቅ ብለው ይኖራሉ። የኔ ግን የሚለየው አለ ሰው ምን በጣም እልል ያለ በረሃ እኔ ብቻ ነኝ ያለሁት አለ። እግዚአብሔር ደግሞ እኮ ሲናገር እኮ አይጣል አይሶዙ ምን አሁን አንተ ራስን በጣም እዚህ ገዳም የመጨረሻ የመጣው ራስን አድርገህ እያሰብክ ነው አይደል? ጭው ያለ በረሃ ነው ብለህ በርግጥ ልክ ነህ። ጭው ያለ በጣም አስደንጋጭና ሰው ለመኖር በጣም የሚያስቸግር ገዳም ባህታዊ ውስጥ የሆነው ባህታዊ ሆነ መተታክ ተገኝታል። ግን ካንተ የሚበልጥ አንድ ሰው አለ ነው። እኔ የሚበልጥ አዎ ካንተ ቀድሞ እዚህ ተገኛለ፣ ያውም ሴት ናት አለው። አትታበዩ ክርስቲያኖች፣ ማን ይቀድመኛል አትበሉ። እኛ ማናያቸው ማን የሚያያቸው አሉ። እንዳትታበዩ። ሰው ዙመን እያሰበ ያለው የበረሃውን ጭው ማለት ተራራው ጋራው አንድ ቅጠል የሚባል ነገር የለውም። የሚገርማችሁ ያገጠጠ ያፈጠጠ ድንጋይ ነው፣ አለት ነው ያለው። ሐሩሩ በጣም ነው የሚሞቀው። በጣም ጭው ያለ በረሃ ነው።
እዛ በረሃ ላይ ሶዝመንን የምትቀድም በቅድስና የምትበልጥ ትላንትና ግን ዓለማዊ ነበረች፣ ዛሬ ግን ጻድቅ አለች። ዞር ሲል ጸጉሯ በጣም ረጅም የሆነ እጅግ ደምግባቷ የሚያምር ሴት አለች፣ መነኩሴ ሆናለች። ጭራሽ ማርያም ግብፃዊት ሶዝመንን ባረከችው፣ በቅድስና በልጣ ማለት ነው። አይታ አናውቅ ከዓለማዊነት ወደ መንፈሳዊ መምጣት ይቻላል አይቻልም? ይቻላል። አይቹ አሁን እኮ ማስቀደስ ጀመረች አይደለም? ውዳሴ ማርያም መድገም ጀመረች አይደለም? መጾም ጀመረች እኮ አይደለም? ቅድስት ሆነች። አሁን ስሟ ጭራሽ ማርያም ግብፃዊት ቅድስት ተባለች። ታቦት ተቀረጸላት፣ ቤተክርስቲያን በስሟ ታነጸ፣ ገድል ተጻፈላት እኮ ምንላችሁ። የዚችን የማርያም ግብፃዊትን ታሪክ የጻፈው ይሄ ሶዝመን ነው። ወይ አንቺ ባርኪኝ፣ እኔ ማምን ጭራሽ ቀደመችው። እኔ ነኝ የመሰረትኩት አትበል፣ እኔ ነኝ የምቀድመው አትበሉ። እዚህ ቤተ መቅደስ ውስጥ አንዳንድ ሰው እኮ በልጅ የተሰጠው የሚመስለው ጠጋቤ የኔ መቆሚያ ቦታ ነው ይላል። ማን በልጅ ይሰጣል? አንተ እንዴ! አንዳንድ ሰው በጣም የሚገርመው ልክ ቦታ ተሰጠው፣ አንቺ እዚህ ጋር ቁሚ፣ አንቺ እዚህ ጋር ቁም፣ አንተ እዚህ ጋር ቁም፣ ይሄ የገሌ ቦታ ነው ግን እንዳትቆም። አንዳንድ ሰው እንደዚህ ይገፈታል። ቤቱ የማ ቤት ነው? ይሄ ማማን አለባችሁ። እርግጥ ነው አረጋውያን ሲመጡ እናቶች ሲመጡ ማስቀደም አለበት፣ ትክክል ነው። እኛ ብንቆም እነሱ ቢቀመጡ ምቾት ቢያገኙ ጥሩ ነው፣ ይሄ ይገባል። ይሄ የምናደርገው ግን በትህትና ነው እንጂ በሊዝ ቤተክርስቲያን ተካፍላ ሰጣቸው አይደል? ቤቱ የማ ቤትም ለለይነ እግዚአብሔር ሁላችንም የእግዚአብሔር ልጆች ነን። መድረል የለበት ነው። ደስ አይደል? ቤተክርስቲያን ከበር ስንገባ የትምህርት ደረጃ ተጠይቋል። ከበር ስንገባ ብሔር ተጠይቀናል። ከበር ስንገባ ኪስ ላይ ስንት ብር አለ ተብለናል። አይ ቤተክርስቲያን ስንቱን አቀፈች። አንተ እኮ ጭንቀታም ነህ፣ አንተ እኮ ሰው የለህም ውጣ የተባለ ሰው ሁላችንም በአንድ አጸዱ ሰበሰበ። እግዚአብሔር ስሙ የተመሰገነ ይሁን። ከዚች ቤት ሁላችሁም አትውጡ ክርስቲያኖች። ዓለማዊነትን ናቋት። በቃ ልክ እንደ ማርያም ግብፃዊት እንደዚህ ዘሙት ነበር፣ እንደዚህ ወድቅ ነበር እንችላለን። ዛሬ እኮ የዝሙት ምንጫችን እኮ ዛሬ ስልካችን እኮ በስልካችን እኮ ብዙ ሰው በዝሙት ወድቋል። ብዙ ሰው በግብረ አውናን ወድቋል። ብዙ ሰው በፍትወት ወድቋል። የዚህ ሁሉ ምንጮች ምንድናቸው? በአግባቡ እኛ ስልካችን ለጽድቅ ስለማንጠቀምበት ብቻ ሌላ የተለየ የተረገመ ነገር ሆኖ አይደለም። ስለዚህ ክርስቲያኖች ከመቼውም ጊዜ በላይ ለቤተ ክርስቲያን የምናስፈልጋት ጊዜ ይሄ ጊዜ ነው። ስለዚህ በዓለም ውስጥም ያለን ሰዎች በቤተ ክርስቲያንም የምንመላለስ ሰዎች ሁላችንም በአንድ አጸድ በእውነተኛው ቤት በእግዚአብሔር ቤት ተተክለን ለመኖር እግዚአብሔር አምላክ ሁላችንም ይርዳን፣ ይፍቀድልን። ዓለማዊ የሆነው አሳሰባችንን እግዚአብሔር አምላክ መንፈሳዊ አሳሰብ ያድርግልን። ዓለማዊ የሆነ ህይወታችን እግዚአብሔር አምላክ መንፈሳዊ ህይወት ያድርግልን። ዓለማዊ የሆነ ምኞታችን መንፈሳዊ ያድርግልን። በክፉ ከመጥፋት እግዚአብሔር አምላክ ይጠብቀን። ሁላችንም ከነማህተባችን ለክርሞት ያብቃን። ወስብሐት ለእግዚአብሔር።